የዳክዬው ሆድ ውስጥ የተደበቀው አልማዝ። ደራሲ ሰር አርተር ኮናን ዶይል። በዚህ ቻናል ተተርጉሞ ተዘጋጅቶ የቀረበ። ታሪኩን ከወደዱት ላይክ እንዲያደርጉ ቻናሉንም ሰብስክራይብ እንዲያደርጉ በትህትና እንጠይቃለን። ዶክተር ዋትሰን እባላለሁ። የታዋቂው መርማሪ የሼርሎክ ሆምስ ምርጥ ጓደኛ ነኝ። አስታውሳለሁ የገና በዓል ማግስት ነበር። እንደተለመደው ጓደኛዬን መልካም በዓል ለማለት ወደ ጓደኛዬ ቤት አመራሁ። 221 ቢ ቤከር ጎዳና። ልክ እዛ እንደደረስኩ ጓደኛዬን ሳሎን ውስጥ ተቀምጦ አገኘሁት። በእጁ ጥቂት ጋዜጣ ይዟል። አጠገቡም አንድ ያረጀ ኮፍያ አለ። ከኮፍያው አጠገብም የማጉያ መነጽር ተመለከትኩ። ስራ ላይ መሰለኝ ሆምስ፣ የምረብሽ ከሆነ በኋላ ተመልሼ መምጣት እችላለሁ አልኩት ለመመለስ እያመነታ። አይሆንም ዋትሰን፣ ይልቅ ና እዚህ ጋር ቁጭ በልና ይህን አስገራሚ ኮፍያ ተመልከት አለኝ። ከዚያም ቀስ ብዬ እርሱ ያሳየኝ ወንበር ላይ ሄጄ ተቀመጥኩ። አየሩ በጣም ቀዝቃዛ ቢሆንም ሳሎኑ ግን በጣም ሞቃታማ ነው። ይህ ያረጀ ኮፍያ ምንድን ነው የሚያስገርመው? ከወንጀል ጋር የሚያገናኘው ነገር አለ ጠየቅኩት። ሆምስም ትንሽ ሳቅ ካለ በኋላ ምንም ወንጀል የለም ዋትሰን፣ ፒተርሰን የሆቴል ቤቱ ጥበቃ ነው መንገድ ላይ ወድቆ ያገኘው። ከዚያም ወደ እኔ ይዞት መጣ። ከኮፍያው ጋርም አንድ የሞተ ወፍ ነበር፣ ወፍራምና የሚያምር ነጭ ዳክዬ። ዛሬ ጠዋት ዳክዬውን መልሼ ሰጠሁት፣ አብስሎ ለራት ቢበላው ይሻላል ብዬ። ቅድም ስለ ኮፍያ እያወራ ነበር፣ አሁን ደግሞ ስለ ዳክዬ። ምንም አልገባኝም ሼርሎክ አልኩት። ችግር የለም ጓዴ፣ በደንብ አስረዳሃለሁ። የበዓል ቀን ከጠዋቱ 4 ሰዓት አካባቢ ፒተርሰን ስራውን ጨርሶ ወደ ቤቱ ሲመለስ መንገድ ላይ በእጁ ዳክዬ የያዘ ረዥም ሰው ይመለከታል። ፒተርሰን ከሰውየው ኋላ ሆኖ ሲጓዝ በድንገት አንድ ሰው ሰውየውን ይገፈትረዋል። ኮፍያውም መሬት ላይ ይወድቃል። ሰውየውን በንዴት የገፈተረውን ሰው በያዘው ዱላ ለመምታት ሲሞክር ሳያስበው ከጎን የነበረውን የሱቅ መስታወት ይሰብራል። ፒተርሰን ሰውየውን ለማረጋጋት ፈጥኖ ወደ ሰውየው ተጠጋ። ነገር ግን ሰውየው ደንግጦ አመለጠ። ምናልባት ፒተርሰን የሥራ ልብሱን ለብሶ ስለነበር ፖሊስ መስሎት ይሆናል። ሰውየው ሲያመልጥ ለገና በዓል የገዛውን ዳክዬ እንዲሁም ኮፍያውን ጥሎ ነበር። ፒተርሰን ሰውየውን ለማስቆም ሞከረ። ነገር ግን ሰውየው ፈርቶ ስለነበር ወደ ኋላ አልተመለከተም። ፒተርሰንም የሰውየውን ወፍና ኮፍያውን ይዞ ወደ ቤቱ ሄደ። በሚቀጥለው ቀንም ወደ እኔ አመጣቸው። የዳክዬው እግር ላይ የታሰረ ትንሽዬ ካርድ ነበር። ካርዱም ለሚስተር እና ሚሲስ ሄነሪ ቤከር ይላል። ኮፍያውንም ልብ ብለህ ካየኸው HB የሚል ምልክት አለው። ይህም ሄነሪ ቤከር ከሚለው ጋር ተመሳሳይነት አለው አለኝ። ስለዚህ ፈርቶ ያመለጠው ሰው ስሙ ሄነሪ ቤከር ነበር ማለት ነው አልኩት። ልክ ነው ዋትሰን፣ ነገር ግን ይሄ ብዙ አይረዳንም። ለንደን ውስጥ ብቻ ብዙ ሄነሪ ቤከሮች አሉ። ለዚያ ነው ዳክዬውን ለፒተርሰን የመለስኩለት። ሰውየውን ለማግኘት ቀላል አይደለም፣ እስከዛ ስጋው ሊበላሽ ይችላል አለኝ። ሚስተር ቤከር ስለ ኮፍያውና ስለ ወፉ ጋዜጣ ላይ ማስታወቂያ አላወጣም ጠየቅኩት። ሆምስ ጋዜጣውን እያየ እስካሁን ምንም ነገር የለም አለኝ። እና እንዴት ልናገኘው እንችላለን? ከዚያም ኮፍያውን ብድግ አደረገና ምናልባት ኮፍያው ሊረዳን ይችላል አለኝ። ከዚያም አሁን ዋትሰን፣ ይህን የማጉያ መነጽር ያዝና ይህን ኮፍያ በጥንቃቄ መርምር። ከዚያም ስለዚህ ኮፍያ የሚሰማህን ነገር ሁሉ ንገርህ አለ። እኔም በማጉያ መነጽሩ ያን ኮፍያ መመርመር ጀመርኩ። ነገር ግን ምንም ያገኘሁት አዲስ ነገር የለም። ያረጀና የቆሸሸ ጥቁር ኮፍያ HB ከፊት ለፊቱ ላይ የተጻፈበት።
ለእኔ እንደ ማንኛውም ጥቁርና ያረጀ ኮፍያ ነበር። ምንም ማየት አልቻልኩም ሼርሎክ አልኩት። እርሱም ዋትሰን፣ እኔ እኮ ኮፍያውን እንድታየው ብቻ አይደለም የጠየቅኩ፣ ስለ ኮፍያው የምታስበውን ንገረኝ አለ። ገብቶኛል ሆምስ፣ ነገር ግን እኔ ምንም የተረዳሁት ነገር የለም። ለምን አንተ አትነግረኝም አልኩት። እርሱም ያልጠበቅኩትን ነገር ስለ ኮፍያው መናገር ጀመረ። የዚህ ኮፍያ ባለቤት ትልቅ ጭንቅላት ያለው ሰው ነው አለ። የሆነ ጊዜ ላይ ሀብታም ነበር፣ አሁን ግን ያለውን ሁሉ አጥቶ ድሃ ሆኗል። ሚስቱ ሀብታም እያለ ተወደው ነበር፣ ነገር ግን አሁን ለእርሱ ምንም ፍቅር የላትም። እናም እድሜው ከ30 እስከ 40 ዓመት ይገመታል አለኝ ኮራ ብሎ። እኔም ኮፍያውን እያየው ምንም አልገባኝም ሆምስ፣ እንዴት ኮፍያውን በማየት ብቻ እነዚህን ነገሮች ማወቅ ይቻላል? ለምሳሌ እንዴት ትልቅ ጭንቅላት ያለው ሰው እንደሆነ አወቅ አልኩት። እርሱም እየሳቀ ተመልከት ብሎ ኮፍያውን ሲለብሰው ጭንቅላቱን አልፎ አፍንጫው ጋር ደረሰ። ከዚያም ታዲያ ሰውየው ትልቅ ጭንቅላት አይደለም ያለው አለኝ። ከዚያም ትንሽ ከተሳሳቅን በኋላ እሺ ሰውየው የሆነ ጊዜ ላይ ሀብታም እንደነበር አሁን ግን ድሃ እንደሆነ እንዴት አወቅ? በጣም አሪፍ። ይሄ ኮፍያ ከ3 ዓመት በፊት የተገዛ ነው አስታውሳለሁ። የዛን ወቅት ይሄ ኮፍያ የወቅቱ ፋሽን ነበር፣ እናም በጣም ውድ ነበር። ስለዚህ በወቅቱ ይሄ ሰው ይሄን ኮፍያ ከገዛ ሀብታም ነበር ማለት ነው። ነገር ግን አሁን ይሄ ኮፍያ አርጅቷል። ሰውየውም አዲስ ኮፍያ መግዛት ነበረበት፣ ነገር ግን አልገዛም። ስለዚህ ሰውየው ድሃ ሆኗል ማለት ነው አለኝ። እኔም እሺ ገባኝ። እና የሰውየው እድሜ ከ30 ወይም እስከ 40 የሚገመት እንደሆነ እንዴት አወቅ? ጥያቄን ቀጠልኩኝ። ኮፍያውን በማጉያ መነጽር በደንብ ስትመረምረው ጫፉ ላይ ትንንሽ ቡኒ ፀጉሮች ታገኛለህ ዋትሰን። ሰዎች ብዙ ጊዜ እንደዚህ አይነት ፀጉር የሚያወጡት እዚህ እድሜ ላይ ነው አለኝ። አሁን ሁሉም ነገር ገባኝ። ሁሉንም ነገር አስተዋልኩ። ነገር ግን አንድ ነገር ይቀራል። ስለ ሚስቱ እንዴት አወቅ? በፊት እንደምትወደው አሁን ግን እንደጠላችሁ። ይሄማ በጣም ቀላል ነው ዋትሰን። ኮፍያውን ተመልከት፣ በጣም ቆሻሻ ነው። ባሏን ብትወደው ኖሮ ኮፍያው እንደዚህ አይቆሽሽም ነበር። ሚስት ባይኖረውስ? ሚስት እንዳለው እንዴት አወቅ? ምክንያቱም ቅድም የዳክየው እግር ላይ ለሚስተር እና ሚሲስ ነበር የሚለው አስታወስክ? ኦ ልክ ነው አልኩኝ። ከዚያም አሁን ሁሉም ነገር ገባኝ። ለሁሉም ነገር መልስ አታጣም አልኩት እየሳኩኝ። ከዚያም ፒተርሰን በሩን ከፍቶ ወደ ውስጥ ገባ። ፊቱ ላይ የድንጋጤ ምልክት ይታያል። ዳክየው ሚስተር ሆምስ፣ ዳክየው አለ ፒተርሰን በሚቆራረጥ ድምፅ። ዳክየው ምን ሆነ? ሆምስ ፒተርሰን የሚለውን ለመስማት ጓጉቶ ሕይወት ዘርቶ ከሞተበት ተነሳ እንዴ? አይደለም ሚስተር ሆምስ። እና ባለቤቴ ስጋውን ስትገነጣጥል ይሄን አገኘች አለና የሚያምር ሰማያዊ አልማዝ አውጥቶ አሳየን። ሼርሎክ ሆምስ ልክ አልማዙን ሲያይ ከተቀመጠበት በድንገት ተነስቶ አልማዙን አተኩሮ ይመለከተው ጀመር። ከዚያም እንዴት ያለ የሚያስደንቅ ነገር ነው ያገኘኸው? ምን እንዳገኘ ግን አውቀሃል ፒተርሰን አለ። አልማዝ ይመስለኛል ሚስተር ሆምስ። በጣም ውድ ነው እንዴ? በጣም እንጂ መለሰ ሆምስ። ከሳምንት በፊት የጠፋው የሀብታሟ ሴትዮ አልማዝ ነው። እንዴት አወቅ? ጠየቅኩት። ዋትሰን አንዳንዴ ጋዜጣ ብታነብ ምን አለበት? ተመልከት እዚህ ጋር ስለ አልማዙ ማስታወቂያ አለ ብሎ ጋዜጣውን አሳየኝ። ከዚያም ወደ ፒተርሰን ዞር አለና ያገኘኸው በጣም ውድ እንቁ ነው። ሴትየዋ ለዚህ 20,000 ፓውንድ ነው ያወጣችው። ባለፈው ሳምንት ነበር ክፍሏ ውስጥ ገብቶ ሌባ የሰረቃት። አልማዙ በመጥፋቱ በጣም አዝናለች። እናም አልማዙን ላገኘ ሰው 1,000 ፓውንድ ለመስጠት ቃል ገብታለች አለ ሆምስ። 1,000 ፓውንድ? ፒተርሰን በጣም ተደሰተ። አልማዙ ከ5 ቀን በፊት ነበር አይደል የጠፋው ሆምስ? ጠየቅኩት። ልክ ነው ዋትሰን፣ ከ5 ቀን በፊት ነበር የጠፋው። እነርሱ እንደሚሉት ጆን ሆርነር የሚባል ሰው ነው የሰረቀው። ጋዜጣ ላይ ስለ እርሱ ተጽፏል፣ ተመልከት አለኝ።
እኔም ጋዜጣውን ተቀብዬ በጥንቃቄ ማንበብ ጀመርኩ። ጋዜጣው እንዲህ ይላል። የህዝብ ቆጠራ ኃላፊዋ የሞርካር አልማዝ ኮስሞፖሊታን ሆቴል ውስጥ በመዝናናት ላይ እያለች ጠፍቷል። ፖሊሶች እንዳሉት ከሆነ የ26 ዓመቱ ጆን ሆርነር ክፍሏ ውስጥ ያለውን መስኮት ለመጠገን በገባበት ወቅት ሰርቆታል። ጆን ራይደር የሆቴሉ ረዳት ማናጀር እንደተናገረው ከሆነ ጆን ሆርነርን ወደ ክፍሉ ያመጣው እርሱ ነበር፣ የተሰበረውን መስኮት እንዲጠግን። ክፍሉ ውስጥ ለጥቂት ደቂቃዎች ብቻውን ትቶት እንደወጣም ተናግሯል። እናም ተመልሶ ሲመጣ ሆርነር እዛ አልነበረም። ጠረጴዛው ላይም የአልማዙን ማስቀመጫ ሳጥን ተከፍቶ አግኝቶታል። የሴትየዋ አገልጋይም ሚስተር ራይደር ሲጮህ እንደሰማችውና ወደ ክፍሉ ሮጣ ስትሄድም የአልማዙን ማስቀመጫ ሳጥን ራይደር ይዞት ነገር ግን ተከፍቶና ውስጡም ባዶ እንደነበር ተናግራለች። ፖሊሶችም የሁለቱንም ቃል ከተቀበሉ በኋላ ወደ ሆርነር ቤት ሄዱ። ነገር ግን አልማዙን ሊያገኙ አልቻሉም። ሆርነርንም አስረው ከዳኛ ፊት አቀረቡት። ነገር ግን ሆርነር በተደጋጋሚ አልማዙን እንዳልወሰደና እርሱ ንጹሕ ሰው እንደሆነ ለዳኛው ተናገረ። ቢሆንም ግን ሆርነር ከመታሰር አላመለጠም። ምክንያቱም ሆርነር ከዚህ በፊት በሌብነት ወንጀል ለ3 ዓመት ያህል ታስሮ የቆየ ሰው ስለሆነ። እስሩንም ጨርሶ የተፈታው በቅርቡ ነው። ጋዜጣውን አንብቤ ስጨርስ ሆምስ እንዲህ አለ። አሁን ዋትሰን፣ ይሄ ውድ ዕንቁ እንዴት ከሴትየዋ ጠፍቶ የዳክዬው ሆድ ውስጥ እንደተገኘ ብንመረምር ምን ይመስልሃል? አለኝ። እኔም ሁል ጊዜ ለምርመራ ዝግጁ እንደሆንኩና ከጎኑ እንደምቆም ገለጽኩለት። አየህ ዋትሰን፣ እዚህ ኬዝ ላይ የተወሳሰበ ወንጀል እንዳለ በግልጽ መመልከት ይቻላል። አንድ ሰው ሆነ ብሎ ነው አልማዙን የዳክዬው ሆድ ውስጥ የደበቀው። ስለዚህ ዋትሰን፣ ሚስተር ሆርነር እውነቱን እየተናገረ ነበር ማለት ነው። በመሆኑም ያን ምስኪን ሰው ድጋሚ ከመታሰር ልናድነው ይገባል አለኝ። እኔም ያለ ሁሉ ልክ እንደሆነ በመግለጽ መጀመሪያ የዳክዬውንና የኮፍያውን ባለቤት ማግኘት እንዳለብን ሐሳብ አቀረብኩ። በጣም ጎበዝ ዋትሰን፣ አሁን ጥሩ መርማሪ እየወጣ ነው። አንተ እንዳልከው በመጀመሪያ ሄነሪ ቤከርን ማግኘት አለብን አለኝ። ታዲያ ሰውየውን እንዴት ማግኘት እንችላለን? ጠየቅኩት። ጋዜጣ ላይ ማስታወቂያ እንለጥፋለን መለሰ ሆምስ። ከዚያም ወረቀት አውጥቶ መጻፍ ጀመረ። ማስታወቂያውን ባያየውስ? ጠየቅኩት። በደንብ ያየዋል ዋትሰን፣ በዚህ ስጋት አይግባ አለኝ። ማስታወቂያው እንዲህ ይላል። ስሙ ሄነሪ ቤከር የሆነና የበዓል ቀን ጥቁር ኮፍያ ከነጭ ዳክዬ ጋር የጣለ ሰው ካለ ወደ 221 ቢ ቤከር ጎዳና በመምጣት ንብረቱን ማግኘት ይችላል። ከዚያም ለፒተርሰን ትንሽ ገንዘብ ሰጠውና ማስታወቂያው በጋዜጣ ላይ እንዲታተም ወደ አሳታሚዎች ቢሮ ላከው። እግረ መንገዱንም ለሄነሪ ቤከር የሚሆን ቆንጆ ዳክዬ እንዲገዛ ነገረው። እኔም ሰውየው እንደሚመጣ እንዴት እንደዚህ እርግጠኛ ልትሆን ቻልክ? አልኩት። እርሱም ዋትሰን፣ ሰውየው መምጣቱ አይቀርም፣ ምክንያቱም ሰውየው ድሃ ነው። ይሄኔ ኮፍያውንና ዳክዬውን በማጣቱ በጣም አዝኗል። በሌላ በኩል ደግሞ የአልማዙ ሌባ እርሱ ከሆነ አልማዙ ሊተወው አይችልም። ሰውየው እንደሚመጣ እርግጠኛ ነኝ ዋትሰን አለ። ፒተርሰን ከሄደ በኋላ ሆምስ በጥንቃቄ አልማዙን መመልከት ጀመረ። እንዴት የሚያምር ነገር ነው አለ። ከዚያም ነገር ግን ምን ያደርጋል፣ ይሄ የሚያምር ነገር ነው ሰዎችን ሌባ እንዲሁም ነፍሰ ገዳይ የሚያደርጋቸው አለ እየተገዘ። የአልማዙ ሌባ ሄነሪ ቤከር ይመስልሃል? ጠየቅኩት። አይመስለኝም ዋትሰን፣ ምክንያቱም የአልማዙ ሌባ እርሱ ቢሆን ዳክዬውንና ኮፍያውን ጥሎ አያመልጥም ነበር። በተሻለው አቅም ሁሉ ዳክዬውን ከእርሱ ጋር ለመውሰድ ይሞክር ነበር። ነገር ግን ሁሉንም ነገር ተረጋግተን ብንጠብቅ ይሻላል። ሚስተር ሄነሪ ቤከር ሲመጣ ሁሉንም ነገር እንረዳለን አለኝ። እኔም ወደ ማታ ተመልሼ እንደምመጣ በመግለጽ ሆምስን ተሰናብቼው ወጣው። ሆምስም እንዳታረፍዱ ዋትሰን፣
ሰውየው ማታ 12 ሰዓት አካባቢ መምጣቱ አይቀርም አለኝ። እኔም በጊዜ እንደምመለስ ነግሬው ቤቱን ለቅቄ ወጣሁ። ከዚያም ወደ ሥራ ቦታዬ ሄድኩ። አንዳንድ የሕክምና ሥራዎችን ከውኜ ስጨርስ ወደ ጓደኛዬ ቤት ለመሄድ ተዘጋጀው። ሰዓቱን ሳየው 12 ሰዓት ከ20 ይላል። ነገር ግን አካባቢው ቅርብ ስለነበር ወደ ጓደኛዬ ቤት ለመድረስ ከ10 ደቂቃ በላይ አልፈጀብኝም። ልክ በሩ ጋር ስደርስ አንድ ረዥም ሰው በሩ ጋር ቆሟል። ልክ እርሱ ጋር ስደርስ በሩ ተከፈተ። ከዚያም ተያይዘን ወደ ውስጥ ገባን። ሚስተር ሄንሪ ቤከር? ጠየቀ ሆምስ የሰውየውን ማንነት ለማረጋገጥ። ሰውየውም በአዎንታ አንገቱን ነቀነቀ። እባክህ ተቀመጥ ብሎ ወደ ወንበሩ አመለከተው። ከዚያም ወደ እኔ ዞር አለና ጥሩ ሰዓት ነው የደረስከው ዋትሰን፣ በጣም በምፈልግ ሰዓት አለኝ። ከዚያም የሰውየውን ኮፍያ ብድግ አደረገና ይህ አንተ ኮፍያ ነው አለቃ ብሎ ጠየቀው። ሰውየው በቀስታ ወደ ኮፍያው የተመለከተ አዎ አለቃዬ የኔ ነው አለ እጅግ በገዘገዘ ድምፅ። እኔም ሰውየውን አተኩሬ እመለከተው ጀመር። ሆምስ ስለ ሰውየው የተናገራቸውን ነገሮች አስታወስኩ። ሚስተር ሄንሪ ቤከር ረዥም ትልቅ ጭንቅላት ያለው እንዲሁም ቡናማ ፀጉር የነበረው ሰው ነው። ሆምስ መናገር ጀመረ። ከጥቂት ቀናት በፊት ያንተን ኮፍያ እንዲሁም ወፍ አግኝተን ነበር። ነገር ግን አንተን በቀላሉ ልናገኘህ አልቻልንም። ለምንድን ነው ጋዜጣ ላይ ማስታወቂያ ያለጠፍከው? ጠየቀ ሆምስ። ይቅርታ አድርጉልኝ ጓደኞቼ፣ ጋዜጣ ላይ ማስታወቂያ ለመለጠፍ አስቤ ነበር። ነገር ግን ለዚያ የሚሆን ገንዘብ የለኝም። የሆነ ጊዜ ላይ እጅግ ብዙ ገንዘብ ነበረኝ፣ አሁን ግን ምንም የለኝም። ስለዚህ ነው ማስታወቂያ ያለጠፍኩት አለ። ገባኝ ጓደኛዬ፣ ነገር ግን አንድ ተጨማሪ ልነግርህ የምፈልገው ነገር አለኝ ሚስተር ቤከር አለ ሆምስ ፈገግ ብሎ። ይቅርታ አድርግልንና ነገር ግን ያንተን ዳክዬ ትላንትና ማታ በልተነዋል። ምን በላችሁት? ሰውየው በንዴት ጮኸ። ሆምስ ግን ተረጋግቶ አዎ ምርጥ አርገን አብስለን በላ ነው። እናም በጣም ጣፋጭ እራት ነበር ይሆነልን። ነገር ግን ላንተ የሚሆን ሌላ ቆንጆ ዳክዬ ገዝተንልሃል ተመልከት ብሎ ወደ በሩ አመለከተው። ሰውየውም ወዲያው ስሜቱ ተለውጦ ደስተኛ ሆነ። በጣም አመሰግናለሁ ጓደኞቼ አለ። እና ደግሞ ከፈለክ የወፍን እና እንዲሁም የተለያዩ የሆድ ዕቃዎች እግሩንም አስቀምጠንልሃል። እነርሱንም የምትፈልጋቸው ከሆነ መውሰድ ትችላለህ አለው ሆምስ። በስውር የራሱን ምርመራ እያካሄደ ነው። አረ አልፈልጋቸውም፣ ምን ያደርግልኛል አለ እንግዳችን። ደስታው አሁንም ፊቱ ላይ ይታያል። ነገር ግን ያን አዲሱን ወፍ በጣም ወድጄዋለሁ፣ እናም ይህን ለእኔ ስለገዛችሁልኝ በጣም አመሰግናለሁ አለ። ምንም አይደል ጓደኛዬ፣ ሁለቱም ያንተ ናቸው፣ ኮፍያውም ዳክዬውም መውሰድ ትችላለህ። ነገር ግን ከመሄድ በፊት አንድ ልጠይቅ የምፈልገው ነገር አለ አለ ሆምስ። ጠይቀኝ፣ የማውቀውን ሁሉ በደስታ መልስልሃለሁ። ያንተን ዳክዬ ከየት ነው የገዛኸው? በጣም አሪፍ ስለሆነ እንደ እርሱ አይነት ተመሳሳይ ለመግዛት ፈልጌ ነው። ይህን ዳክዬ አልፋ በሚባል ከብሪቲሽ ሙዚየም አጠገብ ባለ መጠጥ ቤት ውስጥ ነው ያገኘሁት። ሚስተር ዊንዲጌት የመጠጥ ቤቱ ባለቤት ዳክዬዎችን ለደንበኞቹ ያድላል። በየሳምንቱ ጥቂት ሳንቲሞች ገንዘብ ማጠራቀሚያ ውስጥ እንጨምራለን። በኋላ ሲደርሱ ደግሞ እንደዚህ የሚያምሩ ዳክዬዎችን ያድለናል አለ። ከዚያም ተሰናብቶን ሄደ። ጓደኛዬም ፈገግ ብሎ አሁን ሚስተር ቤከር የአልማዙ ሌባ እንዳልሆነ አረጋግጠናል። ስለዚህ ሌባውን ለማግኘት ተጨማሪ ምርመራ ማካሄድ አለብን። እንደማየው ከሆነ ከስራ ነው የምትመጣው ዋትሰን፣ እርቦሃል እንዴ ብሎ ጠየቀኝ። እኔም ብዙ አራበኝም አልኩት። ስለዚህ በኋላ መብላት እንችላለን። አሁን ወደ አልፋ መጠጥ ቤት እንሂድ አለኝ። እኔና ሆምስ ኮታችንን ለብሰን ኮፍያችንን አደረግን። ከዚያም በቀዝቃዛው ምሽት አየሩን እየሰነጠቅን ወደ አልፋ መጠጥ ቤት አመራን። ከ45 ደቂቃ በኋላ ወደ መጠጥ ቤቱ ደረስን። ወደ ውስጥ ስንገባ የመጠጥ ቤቱ ባለቤት ሚስተር ዊንዲጌት ቢራ ቀረበልን። ሆምስ ቢራውን ትንሽ ከተጎነጨ በኋላ
ቢራዎች እንደ ዳክዬዎች በጣም አሪፍ ናቸው ሚስተር ዊንዲጌት። ሚስተር ሄነሪ ቤከር ጥሩ ዳክዬዎችን እንደምታቀርብ ነግሮን ነበር አለው። ሚስተር ዊንዲጌትም ዳክዬዎቹ የእርሱ እንዳልሆኑና ኮቨንት የሚባል መናፈሻ ጋር ካለ ትንሽዬ ሱቅ እንደገዛቸው የሱቁ ባለቤትም ብሬክንድሪጅ እንደሚባል ነገረን። እኛም ቢራችንን ከጨረሰን በኋላ አመስግነነው ያለብንን ሂሳብ ከፍለን ወጣን። ከመጠጥ ቤቱ ስንወጣ አየሩ የበለጠ ቀዝቃዛ ሆኖ ተሰማኝ። ነገር ግን ወደ ኮቨንት መናፈሻ መጓዝ ነበረብን። ሆምስ በጣም ደስተኛ ይመስላል። አስታውስ ዋትሰን፣ ሁሉም ነገር የጀመረው በአንድ ነጭ ዳክዬ ነው። ነገር ግን እውነተኛውን ሌባ ማግኘት ካልቻልን ሚስተር ሆርነር ያለ ጥፋቱ ድጋሚ ወደ እስር ቤት መውረዱ ነው። አሁን ግን ከሚስተር ብሬክንድሪጅ ጠቃሚ ነገር የምናገኝ ይመስለኛል አለ። የብሬክንድሪጅ ሱቅ ከመጠጥ ቤቱ ብዙ አይርቅም። በሙዚየሙ በኩል ወደ ታች በእግር የ10 ደቂቃ ጉዞ ነው። ልክ ሱቁ ጋር ስንደርስ ብሬክንድሪጅ እና አንድ ሌላ ሰው በሩ ጋር ቆመው ነበር። ሌላኛው ሰው የብሬክንድሪጅ ረዳት ነበር። እንዴት አመሻችሁ? አየሩ በጣም ቀዝቃዛ ነው አይደል? አለ ሆምስ ትንሽ ፈገግ ብሎ። ብሬክንድሪጅም ኮስተር ብሎ ምን ፈልጋችሁ ነው የመጣችሁት? ምን ልርዳችሁ? አለ። ሆምስም ወደ ውስጥ እየተመለከተ እንደማየው ከሆነ ምንም ዳክዬዎች የሉም አለ። ሰውየውም እዚያ ሱቅ ሂዱና ጠይቁ፣ እዛ ይኖራል ብሎ ካጠገቡ ያለውን ሱቅ አመለከተን። ነገር ግን ያንተ ዳክዬዎች አሪፍ እንደሆኑ ሰዎች ነግረውን ነው የመጣ ነው አለ ሆምስ። ማን ነው እንደዚያ አለው? ጠየቀ ብሬክንድሪጅ። የአልፋ መጠጥ ቤት ባለቤት ሚስተር ዊንዲጌት ነው እንደዛ አለ። ልክ ነው። ከገና በዓል 2 ቀን አስቀድሞ 24 ዳክዬዎችን ወስዶ ነበር። እናም ደግሞ እነዛ ዳክዬዎች በጣም አሪፍ እንደሆኑ ነግሮናል። ከየት ነው ዳክዬዎቹን የምታመጣው? ጠየቀ ሆምስ። ሰውየውም እርሱን የመናገር ግዴታ ያለብኝ አይመስለኝም አለ በንዴት። ቀጥሎም ለምንድን ነው ሰዎች ስለ እነዛ ዳክዬዎች ይህን ያህል ማወቅ የፈለጉት? ምንም ሊገባኝ አልቻለም። በቃ ዳክዬዎቹን ከሆነ ቦታ መጣው፣ ከዚያም ለመጠጥ ቤቱ ባለቤት በጥሩ ዋጋ ሸጥኳቸው፣ ከዚያም ጥሩ ዋጋ አገኘው በቃ አለ ብሬክንድሪጅ። ንዴቱ አሁንም አልበረደለትም። ሆምስም ፈገግ ብሎ አውቃለሁ ጓደኛዬ፣ ነገር ግን እኔ እንደነዛ ሰዎች አይደለሁም። የገና ዕለት እኔና ጓደኛዬ ወደ መጠጥ ቤቱ ሄደን ነበር። ከዚያም የዳክዬ ስጋ አዘን ተመገብን። ነገር ግን በመካከላችን ክርክር ተፈጠረ። እኔ ከገጠር የመጡ ዳክዬዎች ናቸው አልኩኝ። ጓደኛዬ ዶክተር ዋትሰን ግን የለንደን ዳክዬዎች ናቸው አለኝ። እናም በ5 ፓውንድ ተወራረድን። የመጠጥ ቤቱን ባለቤት ብንጠይቀው እርሱ እንደማያውቅ ነገረን። ትክክለኛውን መልስ ልትሰጠን የምትችለው አንተ ብቻ ነህ አለው። ሰውየውም እንደዛ ከሆነ አሸናፊው ጓደኛ ነው፣ ዳክዬዎቹ የዚሁ የለንደን ናቸው አለ። አሁን ግን እንዴቱ ጠፍቷል። ይህን ማመን አልችልም። ከፈለክ ከአንተም ጋር በ1 ፓውንድ እንወራረድ። እነዛ ከገጠር የመጡ ዳክዬዎች እንደሆኑ እርግጠኛ ነኝ አለ ሆምስ። ሰውየውም እየሳቀ መዝገብ መያዣ ደብተሩን አቀብለኝ አለ ወደ ረዳቱ ዞሮ። ረዳቱም ተለቅ ያለ ደብተር ይዞ መጥቶ አቀበለው። ከላዩ ላይም አንድ ትንሽዬ ወረቀት ነበረች። ከዚያም ብሬክንድሪጅ ትንሿን ወረቀት ከፍቶ እያሳየው ተመልከት፣ ይሄ ዳክዬዎችን የማመጣበት አድራሻ ነው። በግራ በኩል ያሉት የገጠር ደንበኞቼ ሲሆኑ በቀኝ በኩል ያሉት ደግሞ የከተማ ደንበኞቼ ናቸው። ተመልከት ይሄን ሚሲስ ኦክሾት ብሪግስተን ጎዳና የሚለውን በቀኝ በኩል ነው የተጻፈው አለና ትልቁን መዝገብ ከፈተው። ከዚያም ይሄ ደግሞ ከነዚህ ደንበኞቼ ጋር ግብይት ስፈጽም እንዲሁም ከሌሎች ደንበኞቼ ጋር ግብይት ስፈጽም የምጽፍበት ነው። አሁን ከሚሲስ ኦክሾት ጋር ያደረኩትን ግብይት መመልከት ትችላላችሁ ብሎ ለሆምስ አሳየው። ጽሑፉ በታህሳስ 22 ከሚሲስ ኦክሾት 24 ዳክዬዎች ይላል። ሆምስም በንዴት
ከኪሱ 1 ፓውንድ አውጥቶ የሰውየው እጅ ላይ አስቀመጠው። ከዚያም ምንም ሳይናገር ጥለነው ወጣን። ሰውየውም እየሳቀ ተሰናበተን። 1 ፓውንድ በማግኘቱ በጣም ደስተኛ ሆኗል። ጥቂት እንደተጓዝን ሆምስ በድንገት ቆመ። ከዚያም መሳቅ ጀመረ። አየህ ዋትሰን፣ ብሬክንድሪጅ መጀመሪያ የሚሲስ ኦክሾትን ስም ሊነግረን ፈቃደኛ አልነበረም። ከዚያ ግን በቀላሉ ገንዘብ ማግኘት እንደሚችል ሲረዳ ስሟን ብቻ ሳይሆን አድራሻዋንም ነገረን። ደግሞም በተናደደ ጊዜ አንድ ነገር ከአፉ አምልጦት ነበር። ሌሎች ሰዎችም ስለ እነርዛ ዳክዬዎች ሲጠይቁ ነበር። ወደ መጨረሻው እየተጠጋን ነው ዋትሰን አለኝ። በድንገት ከኋላችን ከባድ ጩኸት ሰማን። ሚስተር ብሬክንድሪጅ እና አንድ ቀጭን ሰውዬ ሱቁ በር ላይ ይጨቃጨቃሉ። ስማ አንተ ሰውዬ፣ ከዚህ በኋላ ስለ እነዛ ዳክዬዎች አንድ ነገር ካወራ በዚህ ዱላ ጭንቅላትህን ብዬ ነው የማፈርሰው። ስለ እነዛ ዳክዬዎች ምንም ነገር መስማት አልፈልግም። ከፈለገች ሚስ ኦክሾት መታ የፈለገችው ልጠይቀኝ ትችላለች። አንተ ግን ድጋሚ ወደዚህ ድርሽ እንዳትል አለ ብሬክንድሪጅ በንዴት እየጮኸ። ግን አንዱ ዳክዬ እኮ የኔ ነበር አለ ልጁ እያለቀሰ። ስለዚህ ሚስ ኦክሾትን ሂድና ጠይቃታ፣ እኔ ስለ አንተ ዳክዬ የሚያገባኝ ነገር የለም አለ ብሬክንድሪጅ። የልጁ ለቅሶ የሰውየውን ንዴት በትንሹ እየቀነሰው ነው። እርሷን ጠይቂያት ነበር፣ ነገር ግን አንተን እንድጠይቅ ነው የነገረች። አንተ ልጅ ጆሮ ተደፍኗል እንዴ? እኔ ስለ እነዛ ዳክዬዎች ምንም የማውቀው ነገር የለም። ከዚህ በኋላ እዚህ ድርሽ እንዳትል። አሁን ከዚህ ጥፋ። ሱቄን የምዘጋበት ሰዓት ደርሷል። ሱቄን ዘግቼ ወደ ቤት መሄድ አለብኝ። ብሬክንድሪጅ ሱቁን መዝጋት ጀምሯል። ልጁም ተስፋ ቆርጦ በቀስታ ከአካባቢው መራቅ ጀመረ። ሆምስን በቀስታ ወደ ጆሮዬ ተጠግቶ እንደዚህ አለኝ። ዋትሰን፣ ምናልባት ከሚስ ኦክሾት ጋር ማውራት ላያስፈልገን ይችላል። ከዚህ ትንሽ ልጅ ሁሉንም ነገር ልናገኝ እንችላለን አለኝ። ከዚያም ልጁ አልፎን ሲሄድ ሆምስ ከጀርባው ጠጋ ብሎ ትከሻውን ነካ ነካ አደረገው። የልጁ ፊት ነጭ ሆኗል። አይኑንም በማየት ብቻ አልቅሶ እንደነበር ማወቅ ይቻላል። ማነህ? ምን ፈልገህ ነው? አለ እየተንተባተበ። ሆምስም ፈገግ ብሎ ይቅርታ፣ ነገር ግን ከባለሱቁ ጋር ያወራችሁትን ሰምቼ ነበር። እናም እኔ ልረዳህ እችላለሁ አለ። ልጁም አንተ ማነህ እና እንዴት ነው ልትረዳኝ የምትችለው? አለ። ሼርሎክ ሆምስ እባላለሁ። እናም ስራዬ በችግር ላይ ያሉ ሰዎችን እስከ ሞትም ቢሆን መርዳት ነው አለ። ቢሆንም ስለ እኔ ጉዳይ የምታውቀው ነገር አለ ብዬ አላስብም። ተሳስተሃል ትንሽዬው ልጅ፣ ስለ አንተ ጉዳይ በደንብ ነው የማውቀው። ሚሲስ ኦክሾት ለብሬክንድሪጅ የሸጠቻቸውን 24 ዳክዬዎች ማግኘት ነው የምትፈልገው አይደል? ብሬክንድሪጅ እነዛን 24 ዳክዬዎች ሚስተር ዊንዲጌት ለሚባል የመጠጥ ቤት ባለቤት ነው የሸጣቸው አለ። ልጁም እጅግ ደስተኛ ሆኖ በጣም አመሰግናለሁ አለቃ፣ አንተም በመተዋወቂ በጣም ደስተኛ ነኝ አለ። ቀጥሎ ልክ ነህ አለቃ፣ እነዚያን 24 ዳክዬዎች ነው ማግኘት የምፈልገው። የት እንዳሉ ነው ማወቅ የምፈልገው። ስለ እነርሱ በደንብ ማወቅ እፈልጋለሁ ከምናገረው በላይ አለ። ሆምስም የልጁን ሁኔታ ካስተዋለ በኋላ ለምን ወደ እኔ ቤት ሄደን ሁሉንም ነገር አናወራም? በዚህ ግዝጋዜ እዚህ መቆሙን አልወደድኩትም አለ። ከዚያም አንድ ጋሪ አስቆመን ወደ ውስጥ ገባን። ወደ ቤትም ጉዞ ጀመርን። ሆምስም ወደ ልጁ ዞር አለና ስም ማን ነው ብሎ ጠየቀው። ልጁም እየተንተባተበ ጆን ሮቢንሰን አለ። ሆምስም ትንሽ ከሳቀ በኋላ አይደለም፣ እኔ የጠየኩ ትክክለኛ ስምህን ነው። ስም ማን ነው አለው። ልጁም በሀፍረት ፊቱ ቀላ። ስሜ ጆን ራይደር ነው አለ። ሆምስም እየሳቀ በጣም አሪፍ፣ የኮስሞፖሊታን ሆቴል ረዳት ማናጀር አንተ ነህ አለው። ወደ ቤት ስንደርስ ከጋሪው ወረድን። ከዚያም ተያይዘን ወደ ቤት ገባን። እባክህ ተቀመጥ ሚስተር ራይደር፣ አሁን የቀድሙን ወሬያችንን መጨረስ እንችላለን። ቅድም ምን ላይ ነበር ያቆምነው?
ስለ አራቱ ዳክዬዎች እያወራን ነበር አስታወስኩ። እናም ስለ እነርሱ በደንብ ማወቅ ትፈልጋለህ? እኔ ግን እንደሚመስለኝ በእርግጠኝነት ከአራቱ ስለ አንዱ ብቻ ነው ማወቅ የምትፈልገው። ጭራው ላይ ጥቁር ምልክት ስላለበት ነጩ ዳክዬ። ራይደር በደስታ ከተቀመጠበት ሊነሳ ምንም አልቀረውም። አዎ አለቃዬ፣ በጣም ልክ ነህ። ስለዛ ዳክዬ ነው ማወቅ የምፈልገው። ታዲያ ዳክዬ ቤት ነው ያለው አለ። ፊቱ ላይ እጅግ የመጓጓት ምልክት ይታያል። ዳክዬ ወደ እኛ ቤት ነበር የመጣው። እናም በጣም ምርጥ አርገን አብስለን ተመገብ ነው። ከሞተም በኋላ ሆድ ውስጥ ይሄን ውድ እንቁ አገኘ። ተመልከት ብሎ ያን የሚያምር አልማዝ አውጥቶ አሳየው። ራይደር በድንጋጤ ከተቀመጠበት ተነስቶ ቆመ። ከዚያም ቀስ ብሎ ተቀመጠ። የሚናገረውን ነገር ጠፋው። ምንም ቃል ሳይናገር አልማዙን ይመለከተው ጀመር። ድንጋጤው ወደ ፍርሃት ተለውጦ ፊቱ ነጭ ሆኗል። ሆምስ መናገር ጀመረ። አንተ እንደነበርክ እናውቃለን ራይደር። አሁን ተረጋጋና ይሄን ውሃ ጠጣ። በጣም እንደደከመ ያስታውቃል። ራይደር ውሃውን በጥንቃቄ ጠጣና ትንሽ ለመረጋጋት ሞከረ። ሆኖም ግን ፍርሃቱ ሊጠፋለት አልቻለም። ስለዚህ ጉዳይ ብዙ መናገር አያስፈልግህም ራይደር። ስለ ጉዳዩ በደንብ እናውቃለን። ነገር ግን አንድ ወይም ሁለት ጥያቄዎች ልጠይቅህ። ስለ አልማዙ እንዴት አወቅ? ራይደርም አንገቱን ደፍቶ እየተንተባተበ የባለስልጣኑ አገልጋይ ካትሪን ኩሳክ ነው የነገረች አለ። ድምፁ በጣም ደካማ ነበር። በጣም አሪፍ። ከዚያ አንተና ካትሪን አልማዙን ሰርቃችሁ በውድ ዋጋ ለመሸጥ ተስማማችሁ። ከዚያም ምስኪኑን ጆን ሆርነር ወደ ክፍሉ እንዲመጣና መስኮቱን እንዲጠግን ጠራኸው። ምክንያቱም በሰርቆት ወንጀል ታስሮ በቅርቡ እንደተፈታ ታውቅ ነበር። ልክ እርሱ ሲሄድ አልማዙን ከሳጥኑ ውስጥ ሰረከው። ከዚያም ፖሊስ ጠራ። ፖሊሶች ሆርነር ወንጀለኛ እንደነበር ስለሚያውቁ ሆርነር ያለ ጥፋቱ እንደሚታሰር እርግጠኛ ነበርክ። በጣም አሪፍ እቅድ ነው ያወጣችሁት አለ። እባክህ አለቃ፣ እባክህ ይቅርታ አድርግልኝ። ራይደር ከሆምስ እግር ስር ወድቆ ማልቀስ ጀመረ። እባክህ ስለ እናቴና ስለ አባቴ አስብ። ከአሁን በፊት ምንም ወንጀል ሰርቼ አላውቅም። ወደፊትም ምንም ወንጀል አልሰራም። እባክህ ወደ እስር ቤት አታስገባኝ እባክህ አለ። አሁን ስታለቅስ እንዳዝንልህ ትፈልጋለህ። ነገር ግን ምስኪኑ ሆርነር ገና ነፃነቱን እንኳ ሳያጣጥም ድጋሚ ወደ እስር ቤት እንዲገባ ልታደርጉት ነበር። ከዚህ ከተማ ርቄ እሄዳለሁ አለቃ። እናም እኔ ከሄድኩ በኋላ ሆርነር ነፃ ይወጣል። እባክህ አለቃ ወደ እስር ቤት አታስገባኝ እባክህ እያለ ስቅስቅ ብሎ አለቀሰ። ይህን በኋላ አስብበታለሁ። አሁን ግን እንዴት አልማዙ ከዛ ሆቴል ወጥቶ ወደ ዳክዬው ሆድ ውስጥ እንደገባ አጫውተኝ አለ ሆምስ። ራይደር ታሪኩን መናገር ጀመረ። ፖሊሶች ሆርነርን ከያዙት በኋላ አልማዙን በኪሴ ይዤ ከሆቴሉ ወጣው። ከዚያም በብርጊስተን ጎዳና ላይ ከባሏ ጋር ወደምትኖረው እህቴ ሚሲስ ኦክሾት አመራው። ፖሊሶች ሁሉም ቦታ ስለነበሩ በጣም ፈርቼ ነበር። እህቴም ለምን እንደፈራው ጠየቀችኝ። ነገር ግን እውነቱን ልነግራት አልቻልኩም። የባለስልጣኑ አልማዝ እንደጠፋና ሆርነርን ፖሊሶች እንደያዙት ብቻ ነገርኳት። ከዚያም ወደ ጓሮ ሄጄ ሲጋራዬን ለኩሼ አልማዙን እንዴት ፖሊሶች ሳያገኙት ይዤው መጓዝ እንደምችል አሰብኩ። ምክንያቱም ፖሊሶች አልማዙን አጥብቀው እየፈለጉት ነበር። ሁሉንም ነገር በጥንቃቄ ይፈትሹ ነበር። ከዚያም ጓደኛዬ ሙድሌን አስታወስኩት። በስር ቆይቶ የወጣ ስለሆነ አልማዙን እንዴት መሸጥ እንደምንችል ላማከረው ወሰንኩ። ነገር ግን እርሱ ወዳለበት ቦታ ፖሊሶችን አልፎ መጓዝ ከባድ እንደሆነ ገባኝ። ከዚያም የእህቴን ዳክዬዎች ዞር ብዬ ስመለከት አንድ ሐሳብ መጣልኝ። እህቴ ሁሌም በዓላት ሲደርሱ አንድ ዳክዬ በስጦታ እንደምትሰጠኝ አስታወስኩ። የገና በዓልም ስለደረሰ
አንዱን ዳክዬ ቀድማ እንድትሰጠኝ ጠየቅኳት። እርሷም የምፈልገውን መርጬ እንድወስድ ፈቀደችልኝ። ከዚያም አንዱን ወፍራም ነጭ ዳክዬ ጭራው ጋር ጥቁር ምልክት ያለበትን መርጬ አልማዙን እንዲውጠው አስገደድኩት። አልማዙ በጉሮሮ አልፎ ሆዱ ጋር ሲደርስ ተሰማኝ። በውስጤም የደስታ ስሜት ተቀሰቀሰ። እህቴም እኔ ወዳለሁበት መጣችና ምን እያደረኩ እንደሆነ ጠየቀችኝ። እኔም ደንግጬ ዳክዬውን ለቀቅኩት። እርሱም ከሌሎች ዳክዬዎች ጋር ሄዶ ተቀላቀለ። ከዚያም ለገና የሚፈልገው ይህን ዳክዬ ነው አልኳት። እርሷም ያዘውና ከአንተ ጋር መውሰድ ትችላለህ አለች። እኔም ዳክዬውን ያዝኩት፣ ገደልኩት። ከእኔም ጋር ወደ ጓደኛዬ ቤት ይዤው ሄድኩ። ለጓደኛዬም ስለ አልማዙ ነገርኩት። እርሱም በጣም ደስተኛ ነበር። ቢላ አምጥተን ዳክዬውን ገነጣጠል ነው። ነገር ግን አልማዙን ልናገኘው አልቻለም። የሆነ ነገር ልክ እንዳልሆነ ገባኝ። ከዚያም ወደ እህቴ በቻልኩት ፍጥነት ተመለስኩ። ነገር ግን ረፍዶ ነበር። በቤቷ ውስጥ ምንም ዳክዬ የሚባል ነገር የለም። ዳክዬዎቹ የት ሄዱ ብዬ ጠየቅኳት። እርሷም ለሚስተር ብሬክንድሪጅ እንደሸጠቻቸው ነገረችኝ። ጥቁር ጭራ የነበራቸው ስንት ዳክዬዎች እንደሆኑ ጠየቅኳት። እርሷም 2 እንደሆኑ ነገረችኝ። እኔም አልማዙ በሌላኛው ዳክዬ ውስጥ እንደሚሆን ገባኝ። ከዚያም ወዲያው በቻልኩት ፍጥነት ወደ ብሬክንድሪጅ ሱቅ አመራሁ። ነገር ግን ዳክዬዎቹ እዛ አልነበሩም። የት እንዳሉ ስጠይቀው እንደሸጣቸው ነገረኝ። ለማን እንደሸጣቸው ደግሜ ጠየቁት። እርሱ ግን ሊመልስልኝ ፈቃደኛ አልሆነ። እንደተለመደው አንድ ምሽት ከእርሱ ጋር ስንጨቃጨቅ እናንተ ሰምታችሁ ወደዚያ መጣችሁ። ይኸው ነው ሚስተር ሆምስ። እባክህ እህቴ ስለዚህ እንድታወቅ አታድርግ። እባክህ ሚስተር ሆምስ፣ እባክህ ሁለተኛ ምንም ወንጀል እንደማልሰራ ቃል እገባለሁ። እባክህ። ራይደር ማልቀስ ጀምሯል። ሆምስ ምንም ቃል ትንፍሽ ሳይል ለረዥም ደቂቃዎች በጸጥታ ተቀመጠ። ዝምታው በጣም ያስፈራል። ከዚያም ከተቀመጠበት ተነስቶ በሩን ከፈተው። ውጣ አለ ከጣራ በላይ ጮሆ። በጣም አመሰግናለሁ ሚስተር ሆምስ፣ በጣም አመሰግናለሁ አለ ራይደር ለጥቂት ሰከንዶች ማልቀሱን አቁሞ። ዝም በልና ከቤቱ ወጥተህ ሂድ። ሆምስ ፊቱ ላይ የቁጣ ምልክት ይታያል። ሆምስ እንደዛ ሆኖ ማየት ለእኔ እንግዳ ነገር ነው። ራይደር ከቤቱ እየሮጠ ወጥቶ ሄደ። ሆምስም ወደ እኔ ዞር ብሎ እኔ ፖሊስ አይደለሁም ዋትሰን፣ ፖሊሶች የራሳቸውን ሥራ መስራት ነበረባቸው። ራይደር ባይታሰርም ሆርነርን ነፃ አውጥተነዋል ዋትሰን። አሁን ራይደር ሆርነርን ሊያሳስር የሚችል ነገር አይናገርም። እናም አልማዙ ለባለቤቱ ይመለሳል። ራይደርም ከሚታሰር ይልቅ ውጪ ቢሆን የበለጠ ጥሩ ሰው ይሆናል ብዬ አስባለሁ። ምናልባት ያደረኩት ነገር ትክክለኛ ላይሆን ይችላል። ነገር ግን ጥሩ ነገር እንዳደረኩኝ ይሰማኛል። እንደምታውቀው ወቅቱ የበዓል ወቅት ነው። በበዓል ደግሞ ለሰዎች መልካም ነገር ማድረግ ጥሩ ነው። እኔም ሆምስ ባደረገው ነገር አልከፋኝም። እንደውም በሆምስ ደግነት በጣም ተደስቼ ነበር። ከዚያም የሆምስ ሰራተኛ ምግባችንን አመጣችልንና እስክንጠግብ ድረስ በላን። ምግብ እንደዛ ጊዜ ጣፍቶኝ በልቻ አላውቅም። ስለ ራበኝ ብቻ ሳይሆን ትልቅ ነገር ስለሰራን። ታሪኩን ከወደዱት ላይክ እንዲያደርጉ እንዲሁም ቻናሉን ሰብስክራይብ እንዲያደርጉ በትህትና እንጠይቃለን። ሌላም ጊዜ የሼርሎክ ሆልምስን አጫጭር የምርመራ ታሪኮች የምናቀርብላችሁ ይሆናል። ስለተከታተሉን እናመሰግናለን።